የምንላቸው የግለሰብ ማንነትን የሚገነቡ ዋልታና ረገጥ የሆኑ አስተሳሰብ የነበረበት አሁን ላይ ደግሞ እንደ ሀገር ወንድማማችነት፣ እህትማማችነት፣ መረዳዳት፣ መከባበር የወል ትርክት መገለጫዎቹ ናቸው ማለት ነው። የወል ማለት አንድ የሚያደርገን ማለት ነው። ሁሉንም ኢትዮጵያውያን ሊያሰባስብ የሚችል በወንድማማችነት፣ በእህትማማችነት፣ በመከባበር ሁሉንም አስተሳስቦ ወደ አንድ ሊያመጣን የሚችል ጫፍና ጫፍ የማይረግጥ ጫፍና ጫፍ ረግጦ ሀገርና ሕዝብን የሚበትን አይደለም። የሚበትን ከሆነ ይሄ የወል ትርክት አይደለም፣ ነጠላ ትርክት ነው። ጫፍና ጫፍ ሆኖ የኔ ብቻ ነው ትክክል፣ እኔ ብቻ ነኝ የምደመጥ፣ እኔ ብቻ ነኝ ብሎ የሚያስብ ከሆነ ይሄ ነጠላ ትርክት ነው። ለሀገር ግንባታችን ጠንቅ የሆነ ሉዓላዊነታችን፣ ሰላምና ደህንነታችን፣ የጋራ ተጠቃሚነታችን፣ እኩልነታችንን የማያሰፍን የራሱ የሆነ ጫፍና ጫፍ ይዞ የራሱን ሀሳብ ብቻ እኔ ትክክል ነኝ ብሎ የሚያስብ እሱ ነጠላ ትርክት ነው ማለት ነው። ስለዚህ ባለፉት ዓመታት ታሪካችን እንደሚያሳየን ብዙ የነጠላ ትርክቶች ነበሩ ማለት ነው፣ አንድ የማያደርገን። አሁን ላይ ግን በሀገራዊ መግባባት ለሀገር ግንባታ ዋና የሚባሉት ቅድም ሳነሳቸው የነበረው ወንድማማችነት፣ እህትማማችነት ዋና መለኪያው ነው ለወል ትርክት ማለት ነው። እንደ ብልጽግና ፓርቲ የወል ትርክት ወይም እንደ መንግስት ብሔራዊ ትርክት የምንለው ታላቁ ትርክት ነው፣ የጋራ የሚያደርገን የጋራ ማንነት። ለምሳሌ በህዳሴ ግድብ፣ በአድዋ የጋራ ትርክታችን ነው ማለት ነው። ስለዚህ ጀግኖች አባቶቻችን እናቶቻችን ያስረከቡን በድል አድዋን ስናነሳ ሁላችንም በኩራት የምናነሳው ነው ማለት ነው። ህዳሴ ግድባችንን ስናነሳ በአጭር ጊዜ ያጠናቀቅነው ብሔራዊ ኩራታችን ነው ማለት ነው። ይህ ስንደመር ይላል አንድ ሲደመር አንድ ሁለት ብለን ነበር በሂሳቡ ስሌት በድሮ መምህር። ከዘመን በኋላ ሂሳብ ስንቀምር በአዲስ አስተሳሰብ በአዲስ ካልኩሌተር አንድ ሲደመር አንድ ነው ይለናል ያሁኑ መምህር። በፍቅር ስሌት ውስጥ አንድ ለመሆን ነው ሁሉም የሚደመር ይላል። ሄለን እናት የገጠመችው ያው እዚህ ማቅረብ ስላልቻለች ነው። ስናይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ